ዘወትር የቻናላችን ቤተሰቦች በያላችሁ በሰላማችሁ ይብዛ። ዛሬ የአማርኛ ፊደላቶችን የእንግሊዝ አቻቸውን እናያለን ማለት ነው። የእንግሊዝ አቻቸው ማለት በእንግሊዘኛ እንዴት ነው የሚነበቡት ማለት ነው። የአማርኛ ፊደላቶች እዚህ ጋር የተዘረዘሩ የአማርኛ ፊደላቶች አሉ። ወደ እንግሊዘኛ እንዴት አድርገን እንቀይራቸዋለን? አብራችሁኝ ሁኑ እናያለን ማለት ነው። ሀ አለች እዚህ ጋር አይደለ? ሀ ካለች የሀ ኤች ኤ የሃን ማን አደረግነ? ኤች ኤ ሁ ሁለተኛ ደግሞ ሁ ኤች ዩ አደረግነ ማለት ነው። ሶስተኛ ደግሞ ሂ ኤች አይ አደረግነ ማለት ነው። አራተኛ ሃ ኤች ኤ የአራተኛና የመጀመሪያ ተመሳሳይ ናቸው ማለት ነው። አምስተኛ ሄ ኤች አይ ኢ ሄ ማለት ነው። ስድስተኛ ህ ኤች ብቻ እናደርጋለን። ሰባተኛ ሆ ኤች ኦ አደረግነ ማለት ነው። ኤች ኦ ሃ ስንል ኤች ኤ ሁ ስንል ኤች ዩ ሂ ስንል ኤች አይ ሃ ስንል ኤች ኤ ሄ ስንል ኤች አይ ኢ ህ ስንል ኤች ብቻ ሆ ስንል ኤች ኦ እናደርጋለን ማለት ነው። እሺ ለ ደግሞ ኤል ኢ እናደርጋለን ማለት ነው። ኤል ኢ ሉ ስንል ኤል ዩ ሊ ስንል ኤል አይ ላ ስንል ኤል ኤ ሌ ስንል ኤል አይ ኢ ል ስንል ኤል ብቻ ሎ ስንል ኤል ኦ አደረግነ ማለት ነው። ኤል ኦ እሺ የሃ ሀሌታ ውሃና ሐመር ውሃ ተመሳሳይ የሆነ የእንግሊዝ አቻቸው አላቸው ማለት ነው። ኤች ኤ ኤች ዩ እናደርጋለን ማለት ነው። ኤች አይ ኤች ኤ ኤች አይ ኢ አደረግነ ማለት ነው። ስድስተኛ ፊደል ደግሞ ህ ኤች ብቻ ሆ ኤች ኦ አደረግነ ማለት ነው። እሺ የመ ደግሞ ኤም ኢ የመ ማለት ነው። ኤም ኢ እናደርጋለን ማለት ነው። ሙ ኤም ዩ እናደርጋለን ማለት ነው። ሚ ኤም አይ አደረግነው ማለት ነው። ማ ኤም ኤ ሜ ኤም አይ ኢ ም ኤም ብቻ ሞ ኤም ኦ እናደርጋለን ማለት ነው። ኤም ኦ ሞ ኤም ኦ አደረግነ ማለት ነው። ኦኬ እንግዲህ ቤተሰቦች እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ነገሮች ወደዚህ አግድም ስትሄዱ ወደዚህ አግድም ስንሄድ ማለት ነው የመጀመሪያ እንግሊዘኛ ፊደሎች አይቀየሩም። ኤች 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 የሃ ቤተሰብ ማለት ነው። እንደገና ደግሞ ወደዚህ ወደታች ስንመጣ የሃ ቤተሰብ ብቻ ይለያል እንጂ ሌሎቹ አይቀየሩም ማለት ነው። የሃ ኤ ነው፣ የሌሎች ፊደል ኢ ኢ ወደታች ስንመጣ ማለት ነው። ለምሳሌ ሁለተኛ ፊደል ሁለተኛው እናያለን ዩ ዩ ዩ ዩ አሁን ወደታች ስንወርድ እዚህ ጋር ነኝ አይ እዚህ ጋር ደግሞ አሁንም እኔ ኤ ምንም የሚቀየር ነገር የለውም ወደታች ስንወርድ ማለት ነው። አምስተኛ ደግሞ አይ ኢ አምስተኛ ፊደል በሙሉ የሚወስዱት አይ ኢን ይሆናል ማለት ነው። ከመጀመሪያ ፊደላቸው ቀጥሎ የሚመጣው ማለት ነው። ኦኬ ስድስተኛ ፊደል ደግሞ የተለያየ ይሆናል። ለምን? የራሳቸውን ብቻ ስለሚወስዱ ማለት። ሰባተኛ ፊደል ቀጥሎ የሚመጣው ማለት ነው ኦ ይሆናል ማለት ነው። እሺ የተ ደግሞ ኤስ ኢ ሰ የሱ ኤስ ዩ የሲ ኤስ አይ የሳ ኤስ ኤ የሴ ኤስ አይ ኢ የስ ኤስ ብቻ የሶ ኤስ ኦ ሆነ ማለት ነው። እሺ የረ ደግሞ የረ አር ኢ ይሆናል ማለት ነው። የሩ አር ዩ የሪ አር አይ የራ አር ኤ የሬ አር አይ ኢ የር አር ብቻ የሮ አር ኦ ማለት ነው። አር ኦ ይሆናል። ኦኬ የሰ ደግሞ አሁንም እዚህ ጋር የንጉሱ ሰ የወሰድነውን የሰዓቱ ሰ ማድረግ እንችላለን ማለት ነው። የሰዓቱ ሰ ማድረግ እንችላለን። ኤስ ኢ ኤስ ዩ
ኤስ አይ ኤስ ኤ ኤስ አይ ኢ ኤስ ብቻ ኤስ ኦ እናደርጋለን ማለት ነው። መጨረሻ ላይ ኤስ ኦ። እሺ ቤተሰቦች ለዛሬ እንግዲህ ያዘጋጀነው ክላስ ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው።